የኤርትራው ፕሬዝዳንት ኤርትራ 34ኛ የነጻነት ቀኗን ስታከብር በአስመራ ስታዲየም ተገኝተው በትግረኛ ንግግር ያደረጉ ሲሆን ኢትዮጵያና ምዕራባውያንን ወርፈዋል። የውጭ ኃይሎች በብልጽግና ወኪላቸው አማካኝነት የኢትዮጵያ ሕዝብ ላይ ላለፉት 5 ዓመታት ያወጁት ጦርነት ምን ያህል ተስፋ እንደቆረጡ ያሳያል ብለዋል። ሊያቀርቡ የሚፈልጓቸው ምክንያቶች ናይልና ቀይ ባህር፣ የባህር በር ማግኘት፣ የኦሮሞ ሕዝብን የማይወክል የኦሮሞማ አስተሳሰብ፣ የኩሽና የሴም ግጭት ናቸው። የኢትዮጵያ ሕዝብ የራሱን ምርጫ መርጧል። ተቃውሞውንም ለማጠንከር እየተዘጋጀ ነው። የኦሮሞን ሕዝብ በትክክል መወከል የተሳነው የኦሮሞማ አስተሳሰብ በመላ ሀገሪቱ የብሔር ግጭቶችን እያቀጣጠለ ነው። በኤርትራና ኢትዮጵያ መካከል የነበረው ተስፋ ሰጪ እንቅስቃሴ ፈርሷል። በወቅቱ ለብልጽግና መንግስት ያደረግነው ድጋፍ ግን አይጸጽተንም። የኢትዮጵያ ሕዝብ ሌላ አገዛዝ የሚታገስበት ሁኔታ እስኪፈጠር ድረስ በተለያዩ መንገዶች ተቃውሞውን እያሰማ ነው። አሁን ላይ ትኩረታችን ልማትና እድገት ነው፣ ሀገር ከመመስረት የሚያግደም ምንም ነገር የለም ሲሉ ነው የተደመጡት። ሀገራቸው ያልተመለሱ ከ100 በላይ ዜጎች መኖራቸውን ተናግሯል። በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ ኢትዮጵያውያን ወደ ሀገራቸው እንዲመለሱ ለማድረግ የተላከው የልዑካን ቡድን ያራዘመውን ጊዜ ጨርሶ መውጣቱም ተገለጸ። ልዑኩ ከማይናማር ሲወጣ ውክልናውን ለግብረ ሰናይ ድርጅቶች ሰጥቷል የተባለ ሲሆን አሁንም ድብደባና እንግልት ከሚፈጸምበት ጣቢያ ወጥተው በታጣቂ ኃይሎች ቦታ ውስጥ የሚገኙ ከ100 በላይ ዜጎች እንዳሉ ነው የተገለጸው። ልጆቻቸው በማይናማር የታገቱባቸው ወላጆች ኮሚቴ አባል አቶ አስጨናቂ በቀለ የልዑክ ቡድኑ ወደ ስፍራው ካቀናበት ጊዜ አንስቶ ባሉት 15 ቀናት ውስጥ ከ751 ዜጎች ውስጥ ከ500 በላይ የሚሆኑት ወደ ሀገራቸው እንዲመለሱ መደረጉን ለአሃዱ ተናግረዋል። ቀሪ ዜጎቹ አሁን ያሉበት ሁኔታ በፊት ከነበሩበት የተሻለ ነው። ባልተመቻቸ ሁኔታ ውስጥ ያሉ ከ100 በላይ ዜጎች በዲኬቢኤ እና በዲጂኤፍ ታጣቂ ቡድኖች ጣቢያ ውስጥ እንደሚገኙ ተናግረዋል። ከመንግስት በኩል ጥሩ መነሳሳቶች አሉ ያሉት አቶ አስጨናቂ በግብረ ሰናይ ድርጅቶቹ በኩል ስራዎች ተፋጥነው የቀሩት ዜጎች ወደ ሀገራቸው ይመለሳሉ ተብሎ ይጠበቃል ሲሉም ገልጸዋል። በዚህ ሁሉ መሃል ግን በአስቸጋሪ ሁኔታ ውስጥ ያሉ እና ተታለው ከገቡበት የማጭበርበር ስራ ውስጥ እስከ አሁን ያልወጡ 42 ዜጎች መኖራቸውን ተናግረዋል። ዜጎቹ ካሉበት አስቸጋሪ ሁኔታ እንዲወጡ መንግስት አሁንም ያልተቋረጠ የዲፕሎማሲ ስራውን እንዲቀጥልም የወላጆች ኮሚቴ አባሉን ቀጥሏል። አንዳንድ ነዋሪዎች የማህበረሰብ አንቂ ነንባዮች መሬት ላይ ያለውን ሀቅ በመገልበጥ የኤርትራ ሰራዊት ቦታዎቹን ለቆ ወጥቷል ብለው የሚያናፍሱት መረጃ ፍጹም ሐሰት ነው ብለዋል። የኤርትራ ሰራዊት በኃይል ከያዛቸው አካባቢዎች ወጥቷል ተብሎ የሚወራው ከሀቅ የራቀ ውሸት ነው አሉ የአካባቢ ነዋሪዎች። የኤርትራ ሰራዊት አሁንም በኢትዮጵያ ትግራይ ክልል ምስራቃዊ ዞን በድንበር የሚገኙ የሁለቱ ወረዳ 8 ቀበሌዎችና 2 ከተሞች ላለፉት 4 ዓመታት ሙሉ በሙሉ በኃይል ይዞ ይገኛል ብለዋል ነዋሪዎቹ ለቲክቫ ኢትዮጵያ ማዕለ በሰጡት መረጃ የጉሎ ማሃዳ ወረዳ ዛላምበሳ ከተማ፣ ማርታ፣ አዲስ ዓለም፣ አዲስ ተስፋ፣ ሰበያ የተባሉ ቀበሌዎች እንዲሁም የሸዊት ለምለም ቀበሌ አንዲት መንደር ላለፉት 4 ዓመታት በኤርትራ ሰራዊት ቁጥጥር ስር ይገኛሉ ብለዋል። በተጨማሪ የኢሮብ ወረዳ አሊቲና ከተማ፣ ወርአትለ፣ እንዳልጌዳ፣ አገረሎማ የተባሉ ቀበሌዎች አሁንም በኤርትራ መንግስት ሰራዊት እንደተያዙ ናቸው። በኤርትራ ሰራዊት በኃይል የተያዙት የኢትዮጵያ ትግራይ ግዛት ወረራዎች ነፃ እንዲሆኑ አሁንም ለኢፌዴሪ መንግስትና የዓለም አቀፍ ማህበረሰብ ጥሪ እናቀርባለን ብለዋል። አንዳንድ የማህበረሰብ አንቂ ነንባዮች መሬት ላይ ያለውን ሀቅ በመገልበጥ የኤርትራ ሰራዊት ቦታዎቹን ለቆ ወጥቷል ብለው በማህበራዊ ሚዲያ የሚያናፍሱት መረጃ ፍጹም ሐሰት ነው። ይህ ማወናበድ በሰው ቁስል እንጨት እንደመስደድ ይቆጠራል ሲሉ ቁጣቸውን ገልጸዋል። ካገኘነው ምንጭ ከቀያቸው ተፈናቅለው በአዲግራትና ፋጺ ከተሞች የሚኖሩ የወረዳዎቹ አስተዳዳሪዎች በነዋሪዎቹ አስተያየት ላይ እንዲያክሉበት ያደረገው ሙከራም አልተሳካም። ከተገደሉት ሰዎች በተጨማሪ 100 ቤቶች ተቃጥለዋል፣ ንብረት ወድሟል፣ እንስሳትም ተዘርፈዋል ብሏል አስተያየት ሰጫችን። ምንጫችን ከቤኒሻንጉል ጉሙዝ ክልል ካማሺ ዞን ምዥጋ ወረዳ ያነጋገራቸው አንድ አስተያየት ሰጪም አይሻንጂድም በምትባል ታዳጊ ከተማ ውስጥ ባለፈው ሮብ ከጠዋቱ 11 ሰዓት ጀምሮ ነው ጥቃት የተፈጸመው። ጥቃቱን የሸኔ ታጣቂ ቡድን መፈጸሙ ተገልጿል። በጥቃቱ 12 ህጻናት የሚገኙባቸው 18 ሰዎች ተገድለዋል። 12 ሰዎች ደግሞ ቆስለው በምስራቅ ወለጋ ዞን ነቀምቴ ከተማ በመከላከያ ድጋፍ የሕክምና እርዳታ ተደርጎላቸዋል። አካባቢው በአብዛኛው የጉሙዝ ማህበረሰብ የሚኖርበት እንደሆነ ተገልጿል።
ከተፈጸመው ግድያ በተጨማሪ ታጣቂዎቹ 500 ኩንታል እህል ዘርፈዋል፣ የቤት እንስሳትም ወስደዋል፣ ንብረት አውድመዋል፣ ከ100 በላይ ቤቶችን አቃጥለዋል። ታጣቂ ቡድኑ ጥቃቱን ከፈጸመ በኋላም ወደ ኦሮሚያ ክልል ምስራቅ ወለጋ ዞን አዋሳኝ ቀበሌዎች ሄዷል። ሆኖም ብዙም አልራቀም ብለዋል አስተያየት ሰጪው። ከኦሮሚያ ክልል የጸጥታ ኃይሎች ጋር በመተባበር የአካባቢውን ሰላም ለማስጠበቅ እየተሰራ ቢሆንም መንግስት በቋሚነት የጸጥታ ኃይሎችን በወረዳው ማስፈር አለበት ሲሉም ተናግረዋል። አካባቢው ከዚህ ኃይል ካልጸዳ ዘላቂ ሰላም አይኖርም ብለዋል። የህዝብ ተወካዮች ምክር ቤት አባልና የአካባቢው ህዝብ ተወካይ የሆኑት መኮንን ጎሌሳ በበኩላቸው በዚህኛው ጥቃት 18 ሰዎች ተገድለዋል፣ 12 ሰዎች ደግሞ ቆስለዋል በማለት አረጋግጠዋል። ሸኔ ለምን በሰላማዊ ህዝብ ላይ ጥቃት እንደሚፈጽም አይገባኝም። የመሬት ይገባኛል ጥያቄ ካለ በሰላማዊ መንገድ መፍታት ይቻላል። እዛ ያለው ሀብት ለሁሉም የሚበቃ ነው። የፖለቲካ ፍላጎትን ለማሟላት ህፃናትንና ሴቶችን በአሰቃቂ ሁኔታ መግደል ትክክል አይደለም። ወደ ስልጣን መምጣት የሚፈልግ ኃይል ህፃናትን መስዋዕት በማድረግ አይደለም ብለዋል። በዚህ ወረዳ ላይ ከ3 ሳምንት በፊት ጉምቢ በሚባል አካባቢ 8 ሰዎች መገደላቸውንም ተናግረዋል። በወረዳው 13 የጉምዝ ቀበሌዎች እንዳሉት የገለጹት የፓርላማ አባሉ አካባቢው ከምስራቅ ወለጋ ዞን ጋር የሚዋሰን እንደሆነ ገልጿል። የጉምዝ ህዝብ ዲሞክራሲያዊ ንቅናቄ ፓርቲ አባል አቶ ተስፋዬ ንጉሴ ደግሞ ዛሬ ለቲግባ ኢትዮጵያ በሰጡት ቃለ መጠይቅ በጥቃቱ የሟቾች ቁጥር 19 ደርሷል። ሟቾች የጉምዝ የኦሮሞና የአማራ ብሔር ተወላጆች ናቸው ሲሉ ተናግረዋል። በጥቃቱ የቆሰሉት ሰዎች ቁጥርም ወደ 14 አድጓል ያሉት አቶ ተስፋዬ ቁጥሩ የጨመረው ደግሞ በጥይት የተመተው የሸሹ ሰዎች አሁንም በመገኘታቸው ነው ብለዋል። ጥቃቱ በእጅጉ ዘግናኝ እንደሆነ አመልክተው እንዲህ አይነት በንጹሃን ዜጎች ላይ የሚከሰትን አሰቃቂ ድርጊት መንግስት ሊከላከል ይገባል ሲሉም ጠይቀዋል። ምሁራዊ ክርክር የዘረመል ለውጥ የተደረገበት 56 በመቶ የምርት ጭማሪ ያለው የበቆሎ ምርት ወደ ገበያ እንዲገባ ተፈቅዷል። ፕሮፌሰር ጥልዬ ፈይሳ የገበሬው ምርትና ጥናቱ መካከል ልዩነት አለ። ዶክተር ጸደቀ አባተ ከ20 ዓመታት በፊት የተዋወቀው በዘረመል ምህንድስና ዘዴ የግብርና ምርቶች ጂኤምኦ ጥቅም ላይ ማዋል በዓለም አቀፍ ደረጃ ብዙ ክርክሮች የተነሱበት ጉዳይ ነው። በኢትዮጵያም ይህ ርዕስ ብዙ መከራከሪያ ሆኖ የቆየ ቢሆንም አሁን ላይ ግን ከሙከራ በዘለለ የጥጥ ምርት ቀደም ብሎ እንዲሁም የበቆሎ ምርት ደግሞ በቅርቡ ለገበያ እንዲቀርብ ፈቃድ ተሰጥቷል። በዚህ ርዕሰ ጉዳይ በኢትዮጵያ ሳይንስ አካዳሚ በተደረገ ምሁራዊ ክርክር መድረክ ላይ በተወያይነት የቀረቡ ፕሮፌሰር ፍሬው በጂኤምኦ ላይ የሚነሱት ክርክሮች ያለቀ ጉዳይ ነው ሲሉ በተለያዩ ሀገራትና ተቋማት ተቀብለዋቸው የተጠቀሙበት መሆኑን ገልጸዋል። ሌላኛው ተሳታፊ ፕሮፌሰር ጥልዬ ፈይሳ የጂኤምኦ ጉዳይ በሕክምና ብዙ ጥያቄ አይነሳበትም፣ ለምሳሌ ኢንሱሊን የሚመረተው በዚሁ መንገድ ነው ሲሉ በምርት ደረጃ አሁን ላይ በዓለም አቀፍ ደረጃ በ2024 ብቻ 209.8 ሄክታር መሬት በዚሁ ምርት መሸፈኑን ገልጸዋል። ጥቅሙንም ሲያስረዱ ምርት ይጨምራል፣ በተባይ ለሚጠቁ ሰብሎች መፍትሄ ይሆናል ሲሉ አንስተው ተከራክረዋል። ለምሳሌም የጥጥ ምርት በተባይ በጣም ስለሚጠቃ ምርቱና ጥራቱ የወረደ ነበር። ዘረመል ለውጥ የጥጥ ምርት ወይም ቢቲ ኮተን ይህንን መቋቋም የቻለና ውጤታማ መሆኑን ይገልጻሉ። በተመሳሳይ የሙከራ ምርቱን የጨረሰው ድርቅና ተባይ ይቋቋማል የተባለው የበቆሎ ዝርያም በምርቱ 56 በመቶ የምርት ጭማሪ አሳይቷል ሲሉ በተለይም ለምንጫችን በሰጡት ማብራሪያ ላይ አንስተዋል። በተቃራኒ ጎራ ሆነው ሲሞግቱ የነበሩት ዶክተር ጸደቀ ግን በዘረመል ምህንድስና ዘዴ የተመረቱ የግብርና ምርቶች ምርት አይጨምሩም፣ ይህንን አምራቾቹን በራሳቸው አይናገሩም ሲሉ መከራከሪያ ሀሳባቸውን አንስተዋል። ልማትን በሶስተኛ ወገን ልታስብ አትችልም የሚሉት ዶክተር ጸደቀ ምርት ይጨምራል የሚለውም ምርት አይጨምርም ማኔጅመንቱ ነው በሙከራ ላይ ምርት እንዲጨምር የሚያደርገው ሲሉ ሀሳባቸውን አንስተዋል። ያለንን ቴክኖሎጂ ማጠን አልተጠቀምንም። የገበሬው ምርትና ጥናቱ መካከል ልዩነት አለ። አንዴ ከገባንበት ደግሞ መመለሻው ከባድ ነው። የተቋማት ጥገኝነት ያመጣል ወይም ኮርፖሬት ዲፔንደንሲ የሚሉ መከራከሪያ ነጥቦችን አስቀምጠው ሞግተዋል። በክርክር መድረኩ ጂኤምኦ ደግፎ የተሳተፉት ፕሮፌሰር ፍሬው መክበብ፣ ፕሮፌሰር ጥልዬ ፈይሳና ዶክተር ታደሰ ዳባ ዶክተር ጸደቀ አባተ ያነሷቸውን ነጥቦች ላይ ምላሽ ሰጥተዋል። ካነሷቸው ዋና ዋና ነጥቦች መካከልም ለገበሬው አማራጭ እንስጠው፣ የሶስተኛ ወገን ጫና ሳይሆን በራሳችን ፈልገን መርምረን ጥቅምና ጉዳቱን አገናዝበን ነው ጥቅም ላይ ያዋል ነው፣ ምርት እንዲጨምር
አይኤስኤ ጨምሮ ሌሎች በጥናት ያረጋገጡት ነው። ሳይንስን መሰረት አድርገን መነጋገር አለብን። በቂ ጥናት ተደርጓል። ከዋጋ አንጻር የጸረ ተባይ መድኃኒት ዋጋን ይቀንሳል፣ ተመራጭ ነው። ሀገሪቱ ይህንን መቆጣጠር የሚችል ሕግና የተቋቋመ ተቋም አለ። የጥጥ ምርትን ገበሬው ፈልጎት ማንም ሳያስገድደው እየተጠቀመ ያለው የሚሉ ሀሳቦችን አንጸባርቀዋል። ከመድረኩ ተሳታፊዎችም ዘንድ ሁለቱም ጎራ የሚመለከቱ ሀሳቦች ተንጸባርቀዋል። ኢትዮጵያ በዘረመል ምህንድስና ዘዴ የተመረቱ የግብርና ምርቶችን ጂኤምኦ በመጠቀም አለባት የለባትም የሚለው ክርክር ወደ መደብዘዙ የሄደ ቢመስልም አሁንም ይህንን የሚሞግቱ ምሁራን ግን አልጠፉም። ማህበረሰቡም ከስጋት የተላቀቀ አይመስልም።